የኢትዮጵያ ፖሊስ የተቃዋሚ ፖለቲከኞችንና ጋዜጠኞችን ጨምሮ በሽብር የተጠረጠሩ ያላቸውን በቁጥጥር ስር ባዋለበት ዘመቻው አንድ ታዋቂ የኪነ ጥበብ ባለሙያም መታሰሩ ተዘገበ። ዘጋቢያችን ፒተር ሃይንላይን ከአዲስ አበባ ባጠናቀረው በዚህ ዘገባው እንዳመለከተው የኢትዮጵያ መንግስት አዲሱን የጸረ ሽብር ህጉን የፖለቲካ ተቃውሞን ለማፈኛነት እየተጠቀመበት ነው ሲሉ የተቃዋሚ ፖለቲካ መሪዎችና የሰብአዊ መብት ተሟጋቾች ይከሳሉ። በመድረክና በፊልም ተዋናይነት ዝናን ያተረፈው አርቲስት ደበበ እሸቱ በቴሌቪዥን አቅርቦት የታየው እጆቹ ታስረው ነው። መንግስት በያዝነው የአውሮፓውያኑ ዘመን መግቢያ አካባቢ ይፋ ባደረገው ተለዋጭ የጸረ ሽብር ህግ ተቃዋሚዎችን ይዞ ሲያስር የደበበ የቅርብ ጊዜው መሆኑ ነው። አርቲስት ደበበ እሸቱ እንደ አውሮፓ ዘመን አቆጣጠር በ2005 ዓ.ም የምርጫ ዘመቻ ወቅት የተቃዋሚ ፖለቲከኞች ገጽታ እንደነበር ይታወሳል። በቴሌቪዥን የቅንጅት ማስታወቂያን ያነብ የነበረው ደበበ ነበር። አርቲስት ደበበ መንግስት በአገር ክህደት ወንጅሎ ካሰራቸው የተቃዋሚ ፓርቲ መሪዎች መካከል አንዱ እንደነበርም አይዘነጋም። የዕድሜ ልክ እስራት ተበይኖበት ከሌሎች ጋር ለእስር የተዳረገውም አጨቃጫቂውን የምርጫ ወቅት ተከትሎ በተቀሰቀሰው ህዝባዊ ተቃውሞ 200 የሚሆኑ ሲቪሎችና 6 ፖሊሶች ከተገደሉ በኋላ ነው። ከ2 ዓመት ግድም እስራት በኋላ ደበበና ሌሎቹ የተቃዋሚ ፖለቲካ ፓርቲ መሪዎች በምህረት መለቀቃቸው ይታወቃል። የመንግስቱ ቃል አቀባይ አቶ ሽመልስ ከማል ደበበ በዶክተር ብርሃኑ ከሚመራው ፖለቲካ ፓርቲ ከግንቦት 7 ጋር ግንኙነት አለው ተብሎ መከሰሱን ተናግረዋል። ዶክተር ብርሃኑ ነጋ በ2005 ዓ.ም ምርጫ የአዲስ አበባ ከተማ ከንቲባነቱን ቢያሸንፉም ስልጣኑን ሳይረከቡ ወደ ዩናይትድ ስቴትስ ተመልሰው በአሁኑ ወቅት በምስራቁ ግዛት ስመጥሩ በሆነው ዩኒቨርሲቲ በባክኔል ያስተምራሉ። ዶክተር ብርሃኑ ነጋ የወቅቱን መንግስት በማናቸውም አይነት የትግል ዘዴ ለመጣል የሚንቀሳቀሱ ሲሆን ፓርቲያቸው ግንቦት 7 በአዲሱ የኢትዮጵያ የሽብር ህገወጥ ተብለው ከተፈረጁ ድርጅቶች አንደኛው ነው። በመንግስቱ ቃል አቀባይ አቶ ሽመልስ ከማል ተጨማሪ መግለጫ መሰረት የጸረ ሽብር ፖሊስ ከቅርብ ጊዜያት ወዲህ የደበበን እንቅስቃሴዎች ሲከታተል ቆይቷል። According to the police, he was arrested yesterday afternoon on suspicion of his involvement ከፌደራል ፖሊስ በተገለጸው መሰረት ትናንት ከቀትር በኋላ የታሰሩት ከግንቦት 7 ጋር በተገናኘ ምስጢራዊ የሽብርተኛ እንቅስቃሴ እንደተሳተፉ ተጠርጥረው ነው። ፖሊስ ስለ ግለሰቡ ተግባር መረጃ ስለነበረው በጣም በቅርበት ሲከታተላቸው ቆይቶ ወቅቱ ነው ባለበት ጊዜ ይዟቸዋል። የአርቲስት ደበበ መታሰር እንደ ታዋቂ የመድረክና የሲኒማ ተዋናይ የሚያዩትን አያሌ ኢትዮጵያውያን አስደንግጧል። በቅንጅት ለአንድነትና ለዲሞክራሲ አመራር አባል የነበሩ ፕሮፌሰር መስፍን ወልደ ማርያም የአሸባሪነት ጥቃትን በማድባት ደበበን መጠርጠር የማይገመት ነው ይላሉ። ፕሮፌሰር መስፍን በስልክ በሰጡት ቃለ ምልልስ መንግስት በጸረ ሽብር ዘመቻው ህግ የሚያካሄደው የእስራት ማዕበል እንደሚያሳስባቸው ገልጸዋል። This is going on now and I do not know where it will lead us. As far as I'm concerned, Babashatu is not ይሄ አሁን እየሆነ ያለው ነገር ወዴት እንደሚያመራን እኔ አላውቅም። እኔ በበኩሌ እስከማውቀው ድረስ ደበበ እሸቱ ምንም አይነት የኃይል ተግባር እቅድ ውስጥ ሊገባ የሚችል ሰው አይደለም። አርቲስት ደበበ እሸቱ የታሰረው ላለፉት 2 ሳምንታት በደርዘኖች የሚቆጠሩ የፖለቲካ ተቃዋሚ መሪዎችና ጋዜጠኞች በዚሁ ጸረ ሽብር ህግ ተወንጅለው ቁጥጥር ስር ከዋሉ በኋላ ነው። ከነዚህም ሁለቱ የኦሮሞ ፖለቲካ ድርጅት መሪዎች ሲሆኑ የዓለም አቀፉ ሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል 2 ልዑካን ጋር ከተገናኙ በኋላ መታሰራቸው ተዘግቧል። የአምነስቲ ኢንተርናሽናል ልዑካንም ወዲያው በባለስልጣናት ከኢትዮጵያ መባረራቸውን ድርጅቱ ባወጣው መግለጫ አስታውቋል። የ6 ፖለቲካ ፓርቲዎች ጥምረት የኢትዮጵያ ፌደራላዊ መድረክ አመራር ትላንት በሰጡት ጋዜጣዊ መግለጫ ተቃዋሚዎች የሚታሰሩት በፖለቲካ ምክንያት ነው በማለት እርምጃውን አውግዘዋል። ቀድሞ የኢትዮጵያ ፕሬዝዳንትና የአሁኑ የመድረክ መሪ ዶክተር ነጋሶ ጊዳዳ እስራቱ ገዢውን ፓርቲ ለሚቃወም ሁሉ እንደ ማስጠንቀቂያ ነው ብለዋል።
It is only blackmailing people and having them arrested without cause just to ሰውን ያለ ምክንያት የሚያስሩት ለማስፈራራት ነው። እነሱን ብቻም ሳይሆን እኛም ያልታሰርነውን ለማሸማቀቅ ነው። እኛ ለመንግስቱ ማለት የምንፈልገው ይህ አይጠቅምም፣ እንዲያውም ለነጻነት ለመታገል ያለንን ቁርጠኝነት ይበልጡኑ ያጠነክረዋል ነው። በጸረ ሽብር ሕጉ ተወንጅለው 5 ጋዜጠኞችም ቁጥጥር ስር ውለዋል። ከነዚህም ሁለቱ የኦጋዴን ብሔራዊ ነጻ አውጪ ግንባር የትጥቅ ትግል በሚያካሄድበት ክልል ከሸማቂዎቹ ጋር የተያዙ የስዊድን ጋዜጠኞች ናቸው። 2 የኢትዮጵያ ነጻ ጋዜጠኞችም ቁጥጥር ስር እንደዋሉ ሲታወቅ መንግስት እስራቱ ከጋዜጠኝነት ስራቸው ጋር ግንኙነት እንደሌለው ደጋግሞ ይናገራል። 5ኛው እዚህ በዩናይትድ ስቴትስ የመንግስት ተቋሚ የሆነ ድረገጽ ዋና አዘጋጅ ሲሆን ድረገጹ ከአሜሪካ ድምጽ ራዲዮ voanews.com ጭምር ኢትዮጵያ ውስጥ በህዝብ እንዳይታዩ ከተዘጉ መሃል አንዱ ነው።